አምላካችሁ እግዚአብሔር ነገ በመካከላችሁ ድንቅን ነገር ያደርጋልና እናንተ ዛሬ ተቀደሱ። በውስጣችሁም በደጃችሁም በእግዚአብሔር ፊት ቅዱሳን ሁኑ። ዛሬ ጨርሳችሁ ደሩ፣ ታጠቡ። እላያችሁ ላይ ያለ እርም ነገር ካለ አስወግዱ። በንጽህና ቁሙ። አጠገባችሁ ካለ ሰው ጋር ያለ ነገር ካለ ፍቱ፣ ጨርሱ። ያለ ቅድስና እግዚአብሔርን ማየት አይቻልም። እግዚአብሔርና ሌላ ነገራው ሚክስ እንዳታረጉ። እንደፈለጋችሁ ሆናችሁ ከተቀመጣችሁ እግዚአብሔር ታምር ሊያደርግ መጥቶ እንዳትከለክሉ። የእግዚአብሔር ቃል ሲናገር እንደዚህ ይላል። ኢያሱ 3:5 ከዚያም ኢያሱ ሕዝቡን በነገው ዕለት እግዚአብሔር በመካከላችሁ አስደናቂ ነገር ስለሚያደርግ ራሳችሁን ቀድሱ አላቸው። እስራኤል ወደ ከነዓን መጣች፣ ወደ ከነዓን ደረሰች። እንዳልኳችሁ በጣም ብዙ ሕዝብ ነው። 1.2 ሚሊዮን አካባቢ ይመስለኛል። ዘውልቅ መጽሐፍ ላይ ሄዳችሁ ማንበብ ትችላላችሁ። 1.2 ሚሊዮን አካባቢ ነው። ወንዶቹ ብቻ 600,000 ናቸው። ዘውልቅ ማለት ቁጥሮች አይደል? ትርጉሙ ነምበርስ ቁጥሮች እንደማለት ነው። ዘውልቅ ምዕራፍ 1 ላይና የመጨረሻው ምዕራፍ ላይ ሁለቱም ጋር ስታቲስቲክስ አለ፣ ይቆጠራል። ህዝብ ስታቲስቲክስ ሲቀመጥ ምዕራፍ የመጀመሪያዎቹ ምዕራፍ ላይ ያለው ቁጥርና መጨረሻ ላይ ያለው ቁጥር ተመጣጣኝ ነው። የዘውልቅ መጽሐፍ ማለት ከአምስቱ የሙሴ መጽሐፍት መካከል በሳይዝ ትንሹ ነው። ረጅም ዓመት ግን እሱ ነው። 38 ዓመት ተኩል ነው ዘውልቅ መጽሐፍ። እነ ዘጸአት፣ እነ ዘሌዋውያን፣ እነ ዘዳግም ምናምን ባይዘው 1 ዓመት ተኩል አይሞሉ። 38 ዓመት ተኩል ዘውልቅ ነው። የእስራኤል ግን በጣም አጭሯ መጽሐፍ እሱ ነው። ብዙ ህዝብ አልቆ አዲሱ ትውልድ የተተካበት መጽሐፍ ነው እና የወጣውን ህዝብ ታክቶ እግዚአብሔር ከሥራ አውጥቷል። ሌላ እና ህዝበ እስራኤል ዮርዳኖስ ጋር መጥተዋል እና ዮርዳኖስ ፊታቸው ቆሟል። እንግዲህ የተወሰኑ እንዳልኳቸው ነው። በአንዳንዶቹ በጣም ብዥ ያለባቸው ቀይ ባህር ሲከፈል ትዝ ይላቸዋል እና ኢያሱን አይ ቲንክ ቼክ ያደርጉታል። የዛሬ 40 ዓመት ቀይ ባህር ተከፍሎ ነበር አይደል ይሉታል። ዮርዳኖስ ፊታችን ቆሟል። ምን ታስባለህ? እግዚአብሔር መጣና ኢያሱ እንደዚህ አለው፣ ይሄን ህዝብ ይዘህ ዮርዳኖስን ትሻገራለህ አለው። እኔ እኮ እግዚአብሔር እኮ ድፍን ነገር እኮ ነው የሚናገረው። አሁን አከፋፈሉ እንዲህ ነው፣ ስትከፍለው እንደዚህ ነው፣ በዚህ በኩል አድርግ አይልም። ይዘው ትሻገራለህ ነው ያለው። 1.2 ሚሊዮን ሰው በምን ጀልባ ነው የምትወስደው? የዛሬ 3400 ዓመት ምን አይነት መርከብ ብታዘጋጅ ይዞት ደግሞ ዮርዳኖስ ነው። ዮርዳኖስን እንዴ እዚህ ሰፈር ወንዝ ሲሞላ እኛ ጀርባ ያለው ወንዝ ሲሞላ ቀላል ነው እንዴ? ዮርዳኖስ ስሙ ራሱ ሞትና ፍርድ ነው። ባይዚ ትርጉሙ ዮርዳኖስ ማለት ሞትና ፍርድ ማለት ነው። ይዘው ትሻገራለህ አለው። ኢያሱስ እሺ አለ። የእግዚአብሔር ባሪያ ሙሴ ከእግዚአብሔር ጋር ያለው መንገድ አይቷል። እሺ አለ። የእስራኤል የህዝብ አለቆች በእስራኤል መካከል በህዝቡ መካከል መንቀሳቀስ ጀመሩ። ምዕራፍ 3 ላይ በህዝቡ መካከል መንቀሳቀስ ጀመሩ። ቀድመው እነዛ ሰላዮች ገብተው ምዕራፍ 2 ላይ ረአብ ጋር ጨርሰው ወጥተዋል። የከተማይቱን ሁኔታ ኢያሪኮን፣ ከነዓናውያን 7ቱ ነገስታትን ሰልለዋል እና ጥላቸው ከላያቸው መገፈፉን በእስራኤል አምላክ ልባቸው መራዱን እስራኤል እየተጠበቀች እንደሆነ ቀድመው መጥተው ለኢያሱ ነግረውታል። ከፊታቸው ያለው ቻሌንጅ ዮርዳኖስ ነው። የእስራኤል አለቆች በህዝቡ መካከል እየተንቀሳቀሱ በየነገዱ እንዲቀመጡ አረጓቸውና እንደዚህ ያውላቸው፣ ከዚህ በፊት ሄዳችሁ የማታውቁትን መንገድ ከዚህ በኋላ ልትሄዱ ነው። አሁን ከዚህ በኋላ የምትሄዱትን መንገድ ከዚህ በፊት አልመጣችሁበትም፣ አዲስ ነው ይሄ መንገድ። እስከ ዛሬ ድረስ 38 ዓመት ተኩል እዛ የዞራችሁት ቃዴስ በርኔ ሲና ምድረ በዳ ላይ አንድ ተራራ ነው። 38 ዓመት ተኩል የዞራችሁት። ከዚህ በኋላ የምትሄዱት የለመዳችሁትን አይደለም። ስለዚህ ደመናውን በጥንቃቄ ተከተሉት አሏቸው። ደመናው ካልተንቀሳቀሰ እንዳትንቀሳቀሱ፣ ደመናው ከተንቀሳቀሰ እንዳትቆዩ።
ሕዝበ እስራኤል በንቃት ሲጠብቅ የእግዚአብሔር ባሪያ ኢያሱ ድፍን ሕዝቡን ሰበሰበና እንደዚህ አላቸው፣ አምላካችሁ እግዚአብሔር ነገ በመካከላችሁ ድንቅን ነገር ያደርጋልና እናንተ ዛሬ ተቀደሱ። በጣም በታላቅ ትሕትና ጎናችን ያለውን ሰው ተቀደስ በሉት። ዝም ብላችሁ በሉት፣ ድገሙት እስቲ። ተቀደስ እስቲ ዝም ብላችሁ ጠይቁት፣ ቅድስና እንዴት ነው በሉት። ህይወት እንዴት ነው የምትጠይቁት? 2018ን ቀይረው እስቲ። ነገ አለ። መቼ? ነገ አምላካችሁ እግዚአብሔር በመካከላችሁ ያልፋል። የሚያልፈው ድንቅ ነገር ሊያደርግ ነው። ሊገላችሁ አይደለም፣ ሊያጠፋ አይደለም፣ ሊፈርድ አይደለም። ድንቅ ነገር ሊያደርግ ነው። ተአምራት እግዚአብሔር ሊሰራ ነው። ግን ይሄ እግዚአብሔር ነገ ብሎ ቀጥሯል። እግዚአብሔር ደግሞ ቅዱስ ነው፣ ክቡር ነው፣ ንጹሕ ነው። በመካከላችሁ ሲያልፍ እርም እንዳያገኝ ዛሬ ጨርሳችሁ ደሩ። የመንጻት ሥርዓት ፈጽሙ ዛሬ አላቸው። ታጠቡ፣ እላያችሁ ላይ ያለ እርም ነገር ካለ አስወግዱ፣ በንጽህና ቁሙ፣ አጠገባችሁ ካለ ሰው ጋር ያለ ነገር ካለ ፍቱ፣ ጨርሱ። በውስጣችሁም በደጃችሁም በእግዚአብሔር ፊት ቅዱሳን ሁኑ። እግዚአብሔር ቅዱስ ነው። ያለ ቅድስና ሰው እግዚአብሔርን ደስ ሊያሰኘው አይችልም። ያለ ቅድስና እግዚአብሔርን ማየት አይቻልም። እግዚአብሔር ቅዱስ ነው። ይመጣል። ነገ የሚመጣው ተአምር ሊያደርግ ነው፣ ሊቀስፍ አይደለም። በምድረ በዳ እንዳያችሁት ሊያስወርሳችሁ ነው የሚመጣው። ከነዓናው ልትገቡ ነው። በር ላይ ነው ያላችሁት። ነጋው ዮርዳኖስ አለ ከፊታቸው። ኢያሪኮ አለች። ተአምር ሊያደርግ ነው። እኛ ምን እናርግ? ተቀደሱ። እኛ ምን እናርግ? አስተካክሉ። አረማመዳችሁን፣ አካሄዳችሁን አስተካክሉ። እግዚአብሔርና ሌላ ነገራው ሚክስ እንዳታረጉ። ምናልባት በምድረ በዳ ተከታትሏችሁ የመጣ የግብፅ ጣዖት ካለ፣ ምድረ በዳ ያልተራገፈ ነገር ካለ አራግፉ ዛሬ። ለምን? እግዚአብሔር ነገ በመካከላችሁ ይመጣል። ክብር ለኢየሱስ ይሁን። የእግዚአብሔርን መምጣት የማይፈልግ እግዚአብሔር እንዲመጣ እግዚአብሔር የተለየ ነገር እንዲያደርግ የማይጓጓ ሰው የለም። እግዚአብሔር ደግሞ የሚጠይቀውና የሚፈልገው ነገር ደግሞ አለ ሁል ጊዜ ከኛ። ዛሬ ተቀደሱ፣ ዛሬ ወስኑ፣ ዛሬ ጨርሱ። ለነገ መምጣቱ እግዚአብሔር አይቀርም፣ ይመጣል። ግን እናንተ አስተካክሉ ሕይወታችሁ። ሕዝብ ከግብፅ ምድር ከአባቶቹ ጋር አብሮ በልጅነቱ ቢወጣም በምድረ በዳ ግን ትንሽ ተቀይጧል። የግብፅ አማልክትን ማምለክ፣ ጥጃ ማምለክን እያሳዩት ነበርና አሮን። ስለዚህ የተወሰነ የተቀየጠ ነገር አለው። የመንጻት ሥርዓትም ደግሞ ያደረገው እዛ ማዶ ነው። ግርዘትንም የፈጸሙት ገና ድሮ ነው። ከዚህ በኋላ ነው ግርዘት ራሱ የሚፈጸመው ጌልጌላ። እና በጣም ብዙ የተቀየጠ ነገር አለ። አስወግዱ። ራሳችሁን ቀድሱ። ራሳችሁን ቀድሱ ማለት በእግዚአብሔር ቅድስና የሚተካከል ነገር ታመጣላችሁ ማለት ነው። አቅርቡለት፣ አቅርቡ ራሳችሁን። ይሄው እንካ፣ ይሄው ራሴን በሉት። ክብር ለኢየሱስ ይሁን። ነገ ጠዋት እግዚአብሔር ይመጣል። ያኔ አላቸው ኢያሱ፣ ካህናቱ ቀድሟችሁ ከፊታችሁ ይሄዳሉ። ከዛስ ይላል እንግዲህ አሁን እኛ ኦልሬዲ ቀይ ባህር የዮርዳኖስንም የኢያሪኮን በደንብ ስላጠናን እንጂ ህዝቡን ዝም ብላችሁ አዳምጡት። የመጀመሪያ ሰሚ ነው። ከዛስ ትንሽ አሁን ነገሩ ቢያስደስታቸውም ነገ እግዚአብሔር ድንቅ ያደርጋል፣ በጣም ያስደስታል። አይ ቲንክ አሜን ይላሉ። ምክንያቱም አሁን ኒው ቢግኒንግ ነው፣ አዲስ ጅማሮ ነው። ከነዓን ሊገቡ ነው። አባቶቻቸው ሲጠብቁት የነበረው ልጆቻቸው ሊይዙት ነው። በምድረ በዳ ሁሌ ከሙሴ አፍ አይጠፋም። ያሁሉ ምልክት ሲደረግ ሙሴ እዚህ እንቆይ አይልም፣ ወደ ከነዓን ይላል። ያሁሉ ታምራት ወደ ከነዓን። ዛሬ አየ ሊቀበሉ ነው ከነዓንን። በቃ መጨረሻ ላይ ደርሳቸዋል። መዝጊያችሁ ላይ ናቸው። በጣም ያስደስታል።
ይሄንን ደግሞ ፍጹም ለማድረግ እግዚአብሔር ነገ ይመጣል፣ ታምራት ያደርጋል፣ ድንቅ ነገር ይሆናል በመካከላችሁ። ግን ዛሬ እናንተ በንጹህ ሕይወት ጠብቁት፣ አታስነኩ፣ ራሳችሁን ጠብቁት በጥንቃቄ። ሕጉ የሚለውን አድርጉት። አሁን ሕጉን አናቅም ማለት አይቻልም። ዘዳግም ላይ ሙሴ ከልሶታል ለዚህ ትውልድ። ዲትሮኖሚ ዘዳግም የተባለው ሕጉ ተደግሞ የተነበበበት ስለሆነ ነው። ሕጉን ድጋሚ ያነበበው ለአዲሱ ትውልድ አልሰማንም ማለት አይቻልም። አባቶቻቸው ስለሌሉ ሙሴ ለዚህኛው ትውልድ አነበበለት፣ ሕጉን አነበበለት። ይሄው ሕጉ ይሄ ነው። ለዛውም ከአባቶቻቸው በተሻለ መንገድ ትራንስሌት ሁሉ አድርጎታል። ብዙ ነገሩን እየተረጎመ እያብራራ ነው ሙሴ እንደውም ያቀረበው ለአዲሱ ትውልድ። ባርኮ መርቋቸው ነው ሕጉን አንብቦ የሞተው ሙሴ። አናቅም ማለት አይቻልም። በሕጉ መሰረት ከእናንተ የሚጠይቀውን ነገር እያደረጋችሁ በንጽህና አምላካችሁን እግዚአብሔርን ጠብቁት። ነገ እግዚአብሔር የተናገረውን ያለውን ለ40 ዓመታት ሲጠበቅ የቆየውን ያንን ይሰጣችኋል። ምናልባት 40 ዓመት ለዚህ ትውልድ ነው። 40 ዓመት 400 ዓመት ወደ ኋላ ለአብርሃም ዘፍጥረት 15 ላይ የተናገረው ቃል ነው። ይሄ ቃል ትዝ ይላችኋል። አብርሃም ዘፍጥረት 15 ላይ እግዚአብሔር ብሎታል፣ ሕዝብ ወይንም ትውልድ ለ4 ትውልድ በባዕድ አገር ሄዶ ይገዛል አለውና ከዛስ አወጣቸውና ተስፋ ወደ ሰጠው ምድር አስገባቸዋል ብሎ ከ400 ዓመት በፊት ለአብርሃም ቃል ገብቶለታል። በቅርብ ጊዜ ከሆነ ደግሞ ለሙሴ ነግሮታል። በጣም በቅርብ ከሆነ ደግሞ ለእናንተ ምድረ በዳ ላይ አስተዋውሷቸዋል። በጣም በቅርብ ከሆነ ደግሞ ከዮርዳኖስ ማዶ ገና ዮርዳኖስን እዚህ ጋር እያላችሁ ደግሞ ሪቫይዝ ተደርጎላቸዋል። እግዚአብሔር ለ400 ዓመት በላይ ተስፋ አድርጎ ሲጠብቅ የቆየውን ጉዳይ ሊሰጣችሁ፣ ስንት ትውልድ የሞተበትና ያለቀበትን ጉዳይ ጠቅልል አድርጎ ሊሰጣችሁ ነው። እጃችሁ ላይ ያለፋችሁበትና ያልደከማችሁበትን ልሰበስቡ ነው። ተቀደሱ የሚለው ይከብዳል። ይህን ሁሉ ተስፋ ለሚቀበል ሰው አንዳንዱ በድሎ አይደለም የሞተው፣ እድሜ አልቆ ነው፣ እየጠበቀ እድሜው አልቆ ነው የሞተው። በቃ ልጆቼ ይውረሱ ብሎ ነው የሞተው። አንዳንዱ በድሎ አይደለም፣ አንዳንዱ የሞተው አርጅቶ ነው የሞተው። እና እናንተስ ያለፋችሁበትን ልሰጣችሁ ነው። ስናገር አልነበራችሁም። ለአባቶቻችሁ ተስፋ የሰጠሁትን ነው የምሰጣችሁ። ያለፋህበትን ነው የምትወስደው። ይህንን ቃል ጌታ ኢየሱስ ተጠቅሞት ትዝ ይላችኋል። ይህንን ቃል እኮ እዛ ዮሐንስ ወንጌል ምዕራፍ 4 ላይ ያቺ የሰማርያዊቱ ሴትን ካዋራ በኋላ ደቀ መዛሙርቱ ምግብ ግዙ ብሏቸው ምግብ ይዞ መጡ እየሮጡ። ምግብ መምህር ጌታው ያሉት፣ አቤት ይኸው ምግብ አምጥተናል ሲሉ አይ በልቻለሁ አላቸው። እኛ ገበያ ልንገዛ ስንሄድ እሱ ፌመስ ነው፣ መንገድ ላይ የሚያውቀው ሰው አግኝቶት ጋብዞት ነው ማለት ነው። የአባቴን ስራ መፈጸም ነው ለኔ መብሌ። በቃ ዳነች እኮ ድፍን ከተማ እኮ ዳነ። እናንተ እዛ ገበያ ሄዳችሁ በቃ ጠገብኩ አላቸውና መከሩ እንደነጣ እዩ አላቸው አይደል? አይ ቲንክ እነሱ እንደዚህ ብለው ያሉ ምን መከራ አለ አሁን እዚህ ሰማርያ ምድረ በዳ ላይ መከሩ እንደነጣ እዩ፣ የመከሩ ጌታ ሰራተኞችን እንዲልክ ለምኑ አለና ባልደከማችሁበት ባለፋችሁበት አስገቧችሁ። በዚህ ጉዳይ ብዙ ነቢያቶች ብዙ አባቶች ዋጋ ከፍሎ ሞተዋል፣ አምነው ሞቱ። እናንተ ሳትለፉ ጠርቻችኋለሁ። ኮምፕሮማይዝ እንዳታረግ ማለት ነው ትርጉሙ። በጣም ብዙ ሰው ዋጋ ከፍሎለታል ለዚህ ጉዳይ። ታዲያ አንተ ቀጥ ብለህ ግባ። እስቲ አሜን በሏ። በቃ ስራውን ስራ። አዎ ቶሎ ቶሎ። እንደውም አንተ ስለማትችል ሌላ ሁሉ እንዲጨምርልህ ለምን። ኢያሱ ይሄንን ትውልድ ያለው እሱን ነው። ነገ እግዚአብሔር በመካከላችን ነው ድንቅ ነገር ያደርጋል። እናንተ ተቀደሱ። እግዚአብሔር ሲመጣ ሊሆን የሚችለው ነገር ልንገራችሁ ዝም ብዬ አላቸው። ይሄ የምታዩትን ዮርዳኖስን እግዚአብሔር ሊያሻግረን ይመጣል አለ። ቀይ ባህርን የከፈለው እግዚአብሔር ነው፣ ሙሴ አይደለም። ይህንን ምን ያልከፍለውም እግዚአብሔር ይከፍለዋል አለ። ከዚህ የሚላችሁ ከሆነ ሙሴ በትር ነው ያነሳው። የከፈለው ማን ነው? የምስራቅ ነፋስ። ሙሴ እየዛቀ የከፈለው ምንም ነገር የለም። ቆሞ አሁን በትር ማንሳት አሁን ምን ማዋጣት ነው? አሁን
እንዲያርግ ስትባል እንደዚህ ያርጋውን ሲከፈለው እኔ አየኝ ይባላል። ምንም እኮ አላዋጣውም እኮ ጄን እንዳይደክመኝ እንደዚህ ብያውን ይዤ በእውነት ነው የምላችሁ። በጠጠር ያልደገፍነው ነው እግዚአብሔርን ሥራ ብዙ እንዳደገፍ እንደሱ እናንተ እንደዛ አይደላችሁም፣ ግን እንዳይሰማችሁ ሙሴ እንደዚህ ከፈላው። መዝሙረኛው ዳዊት ዘመራ ባህር ለምን ሸሸች አለ። ሙሴ ፊቱ አቆሞ እስራኤል ፊቱ አቆሞ ባህር ንቅንቅ አላለች። ንቅንቅ ሙሴን አየችው። ያንተ አይነት ብዙ ሚሊዮን አቃለው ብላ ተወችው። ሁሉንም አየች። አይታችሁ ተጥም ባህር ለምን ሸሸ? ያዕቆብን አምላክ አየች ነው የሚለው። እግዚአብሔር ከኋላ መጣ። ሙሴን እንደዚህ ያየችው ኖርማል ሆና ያዕቆብ ቤተሰብ አይደል ይሄ ቤተሰባው ያዕቆብ ሲገባ ሰባው ነው የገባው። ይሄን ሁሉ ወልዶ ነው እዚህ ሀገር ብላ ባህር ዝም ብላ ስራዋን የቀጠለች። እግዚአብሔር ግብጽ ጨርሶ ከኋላ መጣ። ፈርዖንን ምናምን ሰራዊቱን አንዛ ጨርሶ ግብጽን አመድ አርጓት ከኋላ መጣ። ቀይ ባህር ጋር ህዝቡ ተሰልፎ እያለ እግዚአብሔር ከኋላ ሲመጣ ባህር አየችው። ከኋላ ሸሸች ይላል። ተከፈለ የሚል ነው ዘጸአት ላይ ያነበብነው። መዝሙረ ዳዊት ላይ ትምህርቱ አደጋ ሸሽታ ነው አለ። ባህር ሮጦ አመለጠ እንደማለት ነው። አሁን ሸሸ ማለት እኮ በናለሽ ባህር መጣ ብላ። ከዛ እግዚአብሔር ሙሴን ምንድነው ያለው? ግቡ ወለፉ እንጂ እንደው ሙሴ እግዚአብሔር ለምን ደም ትጮህብኝ አለው። አትጮህብኝ ግባ። ያንን የከፈለ እግዚአብሔር ዛሬ ይከፍላል አለ ኢያሱ። ድንቅ ያረጋል። ዛሬ እናንተ ተቀደሱ። ያኛውን ያደረገው በመደብ በፋሲካ በደም በምን ታጥረው ነው የወጡት። አሁንም ድንቅ ነው የሚያደርገው። ያኛው ከግብጽ መውጣት ነው፣ ይሄኛው ከናንን መውረስ ነው። ያኛው ዝም ብሎ እንደው እናንተ እንደ ሳልቬሽን ካሰባችሁት ይሄኛው ደግሞ እንደ መውረስ ነው። 40 ዓመት ምድረ በዳም ያው ደመናን ይመራቸው። በምድር ላይ የነበረውን ቆይታ በሙሉ እሱ ነው ተቆጣጥሮ ተንከባክቦ የሚያቆየው። እዛኛውም ጋር ያለውን ታምር የሚሰራው ራሱ መጥቶ ነው። እግዚአብሔር መጥቶ ነው ይሄንን ዮርዳኖስ ሞትና ፍርድን ከፍሎ ከናን የሚያስገባችሁ። ምን እናርግ? ተቀደሱ። እንደፈለጋችሁ ሆናችሁ ከተቀመጣችሁ እግዚአብሔር ታምር ሊያደርግ መጥቶ እንዳትከለክሉ። ምክንያቱም የኢያሱ መጽሐፍ የሚያስተምረን በዛ በአምስቱ የሙሴ መጽሐፍት ውስጥ ያለውን የእግዚአብሔርን ፍርድን ጽድቅን ይነግረና ኢያሱ መጽሐፍ ጋር ሲደርስ ደግሞ እግዚአብሔር ምሕረቱን ለሕዝቡ አግንኖ ማስወረሱ የሚያሳይ መጽሐፍ ነው ኢያሱ መጽሐፍ። ጽድቅና ፍርድ ተከናውኗል። ምድረ በዳ ሕዝብ አልቋል። ይሄኛውስ እግዚአብሔር አሁንም ሕዝቡን ይመራል። ከዛ ሊያስወርሰው ነው። ግን እንደው ዝም ብሎ ዮርዳኖስን ስለማትሻገሩ ከተቀደሳችሁ በኋላም ግን ኢንስትራክሽንስ አሉ። የተወሰኑ ደግሞ መመሪያዎች አሉ። ተጠንቀቁ። ምን እናርግ ኢያሱ ሲሉት ካህናት ታቦቱን ተሸክመው ከፊታችሁ ሲሄዱ 2000 ክንድ ያክል በመካከላችሁ ርቀት ይኑር። ዝም ብላችሁ እንዳትጠጉት እግዚአብሔርን። ከዛ ካህናቱ ይገቡና እግራቸውን ወንዝ ውስጥ ያስቆማሉ። ልክ እነሱ እግራቸው ሲቆም ወንዙ ሲከፈል ያኔ ሁላችሁም ትሻገራላችሁ። እግዚአብሔር ለአባቶቻችሁ የማለው ምድር ላይ ትገባላችሁ። ይህንን ነገራቸው፣ ጨረሰ። እግዚአብሔር መጣ። ኢያሱ እንደዚህ አለው። ኢያሱ አለው። አቤት አለው። ከሙሴ ጋር እንደነበርኩ እንዲሁ ካንተ ጋር እሆናለሁ አለውና ዛሬ በዚህ ሕዝብ መካከል አንተን ከፍ ማድረግ ጀምራለሁ አለው። ስለማያከብሩህ አይደለም አለው። ከዚህ ቀን ጀምሬ ግን አንተን ከፍ አደርግሃለሁ። በዚህ ሕዝብ መሃል ከፍ አደርግሃለሁ። እንዴት አድርገህ? ቀይ ባህር ይከፈላል አለው። ኢያሪኮ ይሰምጣል። ፀሐይን አቆማለሁ። በበረዶ ድንጋይ ይዋጋለሁ። 31 ነገሥታት ከፊት አስወጣልሃለሁ። በዚህ ሕዝብ መሃል ድል ሰጥቼ ከፍ አደርግሃለሁ። የድነት መጽሐፍ ነው መጽሐፍ። የእግዚአብሔር ታማኝነት የታየበት መጽሐፍ ነው መጽሐፍ። እግዚአብሔር ብቻውን የተናገረውን እንደሚያደርግ የታየበት መጽሐፍ ነው መጽሐፍ። ሰው በጣም ደካማ እንደሆነ፣ ሰው ምንም እንደማይችል፣ እግዚአብሔር ሁሉን እንደሚችል ያስረዳ መጽሐፍ ነው መጽሐፍ። ያንን ሁሉ ተአምር በምድረ በዳ ያየ ሕዝብ ዛሬም እግዚአብሔርን ካልጠበቀ ተአምር ማድረግ አይችልም። ያንን ሁሉ ነገር የሚያውቅ ሕዝብ
በአስፈሪነቱ እግዚአብሔር ሲና ላይ ሲወርድ ያየ ሕዝብ ዛሬም ከእግዚአብሔር እጅ ጠባቂ ነው። ሕዝቡ ምንም እንደማይችል እግዚአብሔር ሁሉን እንደሚችል፣ ሕዝቡ ምንም ማድረግ እንደሚሳነው እግዚአብሔር ደግሞ ምንም ማድረግ እንደማይሳነው ያስረዳ መጽሐፍ ነው። እግዚአብሔር አዳኝነቱን ያሳየበት መጽሐፍ ነው። ስለዚህ እኛ የዳንን ያመንን ነን የምንል ቅዱሳን በጣም በጥንቃቄ ያመንበትን ይህንን እውነት በጽናት ይዘን እስከ መጨረሻ እንጓዝ።